አብዛኞቻችን በልጅነት የሰማናቸውን ያየናቸውን ያደረግናቸውን ነገሮች አንረሳቸውም። እኔም በጣም ልቤ ላይ የቀረና ረጅም ዓመት ያረሳሁት አንድ ትዝታ ከአንድ መምህሬ ጋር ነበረኝና ምንድን ነበር ያለኝ ይሄ መምህር አስተያየት ሲሰጠኝ አንድ ቀን የአፍሪካውያንና የአውሮፓውያን አስተሳሰብ ይገርመኛል። የአውሮፓውያን አስተሳሰብ ችግሮች ሲያገኙ እንዴት አድርጌ ለዛ ችግር መፍትሄ ላገኝለት የሚለውን ሲያስብ፣ የአፍሪካውያኖች ደግሞ አስተሳሰብ እንዴት አድርጌ ከችግሮቹ ጋር ተላምጄ መኖር እችላለሁ የሚለውን ያስባል ነበር ያለኝ። ድረስ አልረሳሁትም። ዛሬም እኔ ደግሞ ለምን ይሄን ታሪክ አንለውጥም ብዬ በጣም ቀላል በሆነ መንገድ በጣም ደግሞ በአጭር ቀናቶች ውስጥ አዲስ የፊደል ገበታ ይዤላችሁ መጥቻለሁ። በብዛት በነባሩ የፊደል ገበታ ረጅም ዓመት ተጠቅመንበት ማንበብ እና መጻፍ እንግሊዘኛን ስላላስቻለን አስቸጋሪ ሆኖብን ቆይቷል። ዛሬ ግን ለአንዴና ለመጨረሻ ጊዜ አጭርና በጣም ቀላል በሆነ መንገድ የመጻፍና የማንበብ ክህሎታችሁን ሊያዳብርላችሁ የሚችል አዲስ የሆነ ዘዴ ነው ይዤላችሁ የመጣሁት። ዛሬ በመጨረሻው ቀን ላይ ነው የምንገኘው። በመጨረሻ የኦ ድምጾችን ነው የምንመለከተው። ከኔ ጋር አብራችሁ ቆዩ። እናንተም በዘመናት ያልቻላችሁትን ምናልባት ደግሞ ልጆቻችሁንም እያስቸገረባችሁ ያለ የነባር የፊደል ገበታን ቀይረን ችግሩ ችግር ሆኖ እንዳይቀጥል መፍትሄ ይዤለት መጥቻለሁ ማለት ነው። አብራችሁ ቆዩ። ሀሳብና አስተያየት ካላችሁ ማስቀመጥ ትችላላችሁ። ጥያቄዎች ካላችሁ እንመልሳለን። ከኔ ጋር ቆዩ። አብረን እንደግ። ለችግሮቻችን መፍትሄ የምንፈልግ ነው እንጂ ከችግሮቻችን ጋር ተላምደን የምንኖር ሰዎች እንዳንሆን ታሪክ መቀየር አለበት ብዬ ነው ዛሬ ይሄንን አዲስ የፊደል ገበታ ያዘጋጀሁት። ወደ ትምህርታችን እንሂድ። ዛሬ እንግዲህ ያው ቅድም እንዳወራነው የመጨረሻው ቀን ቻሌንጃችን ላይ ነው የምንገኘው። በመጨረሻው ቀን እንግዲህ የምናየው ኦ ሳውንዶች ከምን ከምን ሊገኙ ይችላሉ የሚለውን ነው። እንግዲህ እንደምታውቁት በአማርኛው የፊደል ገበታችን ላይ ኦ የምትለውን ድምፅ ለማግኘት የምናገኛት ብቸኛ ቫወል ሌተር ኦ የምትባለውን ቫወል ሌተር ነው። ነገር ግን እስካሁን ድረስ ስናይ እንደቆየ ነው ከአ ጀምሮ እንግዲህ እስከ ኤ ድረስ መተን ነበረ በባለፈው። ስለዚህ በእንግሊዘኛ እንግዲህ አንድ ድምፅ ለመፍጠር አንድ ቫወል ሌተር ብቻ አናገኝም ማለት ነው። እንግዲህ ዛሬም እንደምታዩቸው እዚህ ጋር ወደ 6 የሚሆኑ ኦ ድምፅን ሊሰጡኝ የሚችሉ አንዳንድ ጊዜ ቫወል ሌተሮች፣ አንዳንድ ደግሞ ቫወል ቲ የምንላቸው 2 ቫወል ሌተሮች አብረው መጥተው ወይም ደግሞ አንድ ቫወል ሌተር እና አንድ ኮንሶናንት ሌተር አብረው መጥተው የኦን ድምፅ ሊሰጠኝ እንደሚችል እናያለን ማለት ነው። እስኪ እንጀምር። የመጀመሪያው ላይ እንግዲህ በባዶ ቦታ ላይ ማስገባት ኦ እዚህ ጋር እንደምታዩት ታይተናለች ኢ ያለችኝ። ስለዚህ እቺ እስካሁን ድረስ እናያት እንደነበረችው እዚህ ጋር የምናስገባት እንግዲህ ኮንሶናንት ሌተር ትሆናለች ማለት ነው። በዚህ ጊዜ ያው ሳይለንት ኢ የምንላትን ህግ ነው የምንጠቀመው። መጨረሻ ላይ ሳይለንት ኢ ስናገኝ ሁልጊዜ የመጀመሪያው ቫወል ሌተር በራሱ ድምፅ ይነበባል የሚለውን እየጠቆምን ነው ማለት ነው። ስለዚህ እዚች ጋር እስኪ ኦ እና ኢ ሳስገባ እንዴት አድርጌ ኦ ሳውንድ አገኛለሁ እንያቸው። የመጀመሪያዋ ቃል ለምሳሌ ምንድነው የምትለው ሆ ብዬ ስናገር ምንድነው የማየው እዚች ጋር ያለችውን ኦ መጨረሻ ላይ ማገኛትን ኢ። በዚህ ጊዜ ሳይለንት ኢ ኦ ስፔሊንግ እንደ ኦ እንድትነበብ ትጠቁምልኛለች ማለት ነው። በሁለተኛ የምናያት ቃል ምንድነች? ኤሎፕ ስንልም እንግዲህ እዚች ጋር ኦ እና ኢ መጨረሻ ላይ እናገኛለን። ልክ እዚች ጋር ባስቀመጥናት መሰረት መሀል ላይ ፒ ኮንሶናንት ሌተር አለች። ስለዚህ በዚህም ጊዜ ሳይለንት ኢ ሆና ገብታ ኦ በራሷ ድምፅ እንድትነበብ እየጠቆመችልኝ ነው ማለት ነው። በሁለተኛ ደረጃ ማናገኛለሁ ኦን እና ኤን አገኛለሁ። በፊት ስንነጋገር እንደነበር ነው አብዛኛውን ጊዜ 2 ቫወል ሌተሮች አንድ ላይ ሲመጡ የምንጠቀመው ህግ ምንድን ነው? የመጀመሪያዋ ቫወል ሌተር ድምጿን ታሰማለች፣ የሁለተኛዋ ትኖራለች ህግ ስለሆነ ጽሁፍ ላይ። ነገር ግን ድምጿን አንሰማው። ስለዚህ እስኪ እናያቸው እነዚህን ቃላቶች ስናነባቸው የምንለው ቦት ነው ይችን ቃል ምላት። ስለዚህ ቦት የምትለዋ ላይ መሀል ላይ ማግኛት ኦ እና ኤ አንድ ላይም የሚፈጥሩልኝ ድምፅ ኦ ብቻ ነው ማለት ነው። ለዛ ነው ይሄኛው ብ ኦ ት የሆነችውና ቦት ብዬ ማለባት። ሁለተኛዋ ላይ እንሂድ። አሁንም መሀል ላይ ኦን እና ኤን አንድ ላይ ያገኛቸዋለሁ። መጀመሪያ ላይ የማገኛቸው ኮንሶናንት ሌተሮች በቀጣዩ ቫወል ድምፅ ይወሰናሉ። ስለዚህ ስ ኦ ፕ አንድ ላይ ሳነበው ሶ ይሆናል ማለት ነው። እሺ በሶስተኛ ደረጃ ላይ የምናገኘው ኦን እና ደብሊው ሌተሮችን ነው። ኦ እና ደብሊው እንግዲህ አንድ ላይ ሲመጡ ሳውንዳቸው ኦ ሆኖ ሊነበብ ይችላል። በእርግጥ ሌላ ድምፅ የላቸውም ወይ? አላቸው። ከዚህ በፊት ያሉትን ቪዲዮዎች ካያችሁ በእርግጠኝነት
ድምጻችሁ ሌላ ድምጾች በእነዚህ ስፔሊንግ ምን ሊመጣ ይችላል የሚለውን አይታችሁታል ብዬ አስባለሁ። ለአሁኑ ግን ኦ የሚል ድምፅ እንዴት ይፈጠራል? አብዛኛውን ጊዜ መጨረሻ ላይ ስናገኛቸው ኦን እና ደብሊው የምትለውን ሌተሮች የኦ ድምፅ ሊሰጡን ይችላሉ። እናንተም እስካሁን ድረስ ባየናቸው ኤግዛምፕሎች የምትጨምሯቸው ካሉ እነዚህም እኮ ይሄኛውን ድምፅ ሊያመጣ ይችላል ብላችሁ የምታስቡት ነገርም ካለ መሳተፍ ትችላላችሁ። ሃፒ እንግሊሽ ቻናልን መቀላቀል እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። እንመለስ እና እኔው እስኪ እሺ መጨረሻዋ ላይ ኦ ደብሊው አግኝቻለሁ። ሁለቱም ቃላቶች ላይ እንዴት እያነባቸዋለሁ? እዚህ ጋር እንግዲህ እንደምንመለከተው ኦ ደብሊው አለኝ። እስኪ እናንባቸው። ኤስ እንደ ስ ነው የምትነበበው። አናባቢም ስለማናገኝላት ከሷ ቀጥሎ ስ እንደሆነች ትቀጥላለች። ን ኦ። ስለዚህ ይህን ቃል ስናነበው ስኖ ይሆናል ማለት ነው። ቀጣዩን ቃልም ደግሞ እንመልከታት። አሁንም ኮንሶናንት ሌተር ከሷ ቀጥሎ አናባቢ ስለሌለቻት ግ ብዬ ነው ማለባት። ስለዚህ ግ ር ኦ አንድ ላይ ሳነበው ግሮ። በእርግጥ ወደ መጨረሻ አካባቢ ላይ ው የሚል አይነት ድምፅ ትሰማላችሁ፣ ግን ጠበቅ አድርገን ው የሚለውን ድምፅ አንለውም። ስለዚህ ግሮው አንልም ወይም ስኖው አንልም። ስኖ ግሮ። ጮክ ብዬ ማገኛት ጮክ ብላ ማገኛት ድምፅ የኦ ሳውንድ ነች ማለት ነው። ሌላ ደግሞ እንመልከት። ኦ እና ኮንሶናንት ሌተር። አንዳንድ ጊዜ ከኦ በኋላ ኮንሶናንት ሌተር ልትኖር ትችላለች፣ ወይም ደግሞ እዚህ ጋር እንደምትመለከቱት በመሀል መታ ከሷ በኋላ ግን ኮንሶናንት ሌተር አሁንም ስትኖር። ስለዚህ ቦታ ሲናቀያራቸው ይችን እናጥፋና እስካሁን ኮንሶናንት እና ቫውል ነበረ። አሁን ግን ኦን እናስቀድማት። ኮንሶናንት ሌተራችንን እዚህ ጋር ብናደርጋት በብዛት የቃላት መጀመሪያ ላይ ኦን ስናገኛት ኦ ሆና ልትመጣ ትችላለች። ከዚህ ውጭ ሳውንድ ሊኖራት ይችላል ወይ? አዎ። ለምሳሌ መጀመሪያ ቀን ላይ ስናይ ካስታወሳችሁ አገር የምትለውን ቃል ስንመሰረት በኦ ነው የጀመርነው፣ ነገር ግን አ አይነት ድምፅ ነው ያመጣችው። እዚህ ጋር ግን ስንመጣ ደግሞ ኦ ሌተር በኦ ሳውንድ መጣለች ማለት ነው። ስለዚህ ይህችን ቃል ሳነባት ኦ የራሷን ድምፅ ትይዛለች። ፕ ን እዚህ ጋር ያለችው ኢ ቃሉ ለሁለት ስለሚከፈል ሲለብል የሚባል ነገር ስላለ ለሱ ገብታልኛለች እንጂ ፕን ብዬ አላነብም። መጀመሪያ እንደተነጋገርነው የምትባል ቫውል ሌተር እንግሊዘኛ ላይ የለችም። ስለዚህ በእ የሚጀምር ነገር የለንም ማለት ነው። ምናልባት ሲናገሩ ሰምታችሁ ከሆነ የሚል ነገር መጀመሪያ ላይ ቢመጣ በኢ የመጀመር አይነት ልምድ ነው ያላቸው። እንጀራ የሚሉት በዛ ነው። እኛ እንጀራ የምንለው እንጀራ ይሉታል እንጂ በእኛው አጠራር አይጠሩትም። የምትባል ሳውንድ ወይም ቫውል ሳውንድ ስለሌለቻቸው ማለት ነው። እሺ እችኛዋን ኦፕን ብያነበብኳት። ታችኛዋን ምን እላታለሁ? ም ኦ ም እ ን ት። ስለዚህ አንድ ላይ ሳነባት ሞመንት ኦ መታ እንደ ራሷ እንደ ኦ ሆና ተነባለች ማለት ነው። በዚህም ጊዜ ቀጣይ ማለት እናገኛለን ኦ እና ኢ አብረው ሲመጡ። ስለዚህ ኦ እና ኢ አብረው አጠገብ ላጠገብ ከመጡ ድምጻቸው በኦ ብቻ ይነበባል። ልክ እዚች ጋር ያላት ኦ መጀመሪያ መታለች። እዚችም ላይ እንዳያችሁት እዚችኛዋ በእርግጥ አንዷ ኮንሶናንት ሌተር ናት። እዚህ ጋር ሁለት ቫውል ሌተሮች ኦ እና ኤ፣ እዚች ጋር ሁለት ቫውል ሌተሮች ኦ እና ኢ አብረው መጥተዋል። ሁለት ቫውል ሌተሮች አብረው ሲመጡ የመጀመሪያው ቫውል ሌተር ድምፅ ያሸንፋል። ስለዚህ እዚች ጋር አሁን የኢን ድምፅ አንጠራም ማለት ነው። በኦ ብቻ ብንለው ቃሉን ያመጣልናል። ኦኬ። ስለዚህ እናያት እስኪ የመጀመሪያዋ ቃል ት ኦ አንድ ላይ። ስለዚህ እችን ቃል ሳነባት ቶ፣ ሶስት ስፔሊንጎች አንድ ድምፅ ብቻ ማለት ነው። ቶ ብዬ ነው ማነባት። ሁለተኛዋ ላይ ፍ ኦ። ስለዚህ እችንም ቃል ሳነባት አሁንም ሶስት ስፔሊንጎች አሉ ወይም ሶስት ሌተሮች አሉ። ድምጿ ግን ፎ ብቻ ነው የሚሆነው ማለት ነው። ኦኬ። የመጨረሻዋን እናያት። የመጨረሻዋ ላይ የምናገኛት ማናት? ኤዩ። ኤዩ እንግዲህ ኦ ሆና የምትመጣበት አጋጣሚ አለ ማለት ነው። እዚህ ጋር ቫውል ቲም ስንል የቫውል ቲም ዋና ባህሪያቸው መጀመሪያ ሊያወጡ የሚችሉትን ድምፅ ይቀይሩና ለሁለት ሆነው ሲመጡ የተለየ ድምፅ ያመጣሉ ማለት ነው። እዚህ ጋር የምንጠብቀው አኡ አይነት ድምፅ ነው፣ ነገር ግን ያላቸው ኦ ሳውንድ ነች። ስለዚህ እስኪ እናንብባት። እችን ስንጀምር ኤ እና ዩ ነው ኦ ብለን የምናነበው። ከዛ በኋላ ግ እ ስ ት። ስለዚህ ቃል ስናነብ አውገስት ብለን ሳይሆን ኦገስት ብለን ነው የምናነበው። ድምጻችን በኦ ነው የምትጀምረው ማለት ነው። ሁለተኛዋን ቃል እዚህ ጋር ያለችውን እስኪ ተመልከቱት። ከልጅነታችን ጀምሮ አይ ቲንክ ሙቪ ያየን ያደግን ሰዎች በተለይ ፊልም ስናይ ለሁለት ለሶስት ሆነን በምናይበት ጊዜ አንዳችን የሆነ ቦታ ደርሰን የምንመጣ ከሆነ ወይም ጉዳይ ከገጠመን ምን አድርገህ ጠብቀኝ እንለዋለን። ከኛ ጋር አብሮ የሚያይ የነበረውን ሰው እሺ ምንድን ነበር የምንላት በልጅነት? ፓውዝ አድርገህ ጠብቀኝ፣
ፓውዝ አድርግልኝ እንል ነበር። ነገር ግን አሁን እንግዲህ የዚችን ድምፅ ልቀይርባችሁ ነው የመጣሁት። ፓውዝ አድርገህ ጠብቀኝ አይባልም። ምንድነው ማለት ያለብን? ፖዝ አድርገህ ጠብቀኝ። ለምንድነው ፖዝ የሆነችው? ኤ እና ዩ ሳውንዳቸው እዚህ ጋር አው ሳይሆን ኦ ስለምትሆን ማለት ነው። ሶ ፖዝ ማለት እንግዲህ እንደነገርኳችሁ አይ ቲንክ ከነገርኳችሁ ሀሳብ ተነስታችሁ ፖዝ ምን ማለት ሊሆን እንደሚችል ትገምታላችሁ። ነገር ግን እስኪ እንደዚህ ድምፃቸውን ካወቅን እያንዳንዳቸውን ቃላት ደግሞ እስኪ ትርጉማቸውን እንመልከት። ለምሳሌ የመጀመሪያዋ ቃል ሆፕ ስል ተስፋ ማለት ነው። ለወደፊት ተስፋ የምናደርገው ነገር ሆፕ እንላለን። ሎቭ ማለት በፈቃደኝነት ላይ የተመሰረተ ወንድና ሴት አብረው ሆነው ጠፍተው ለመጋባት ሲወስኑ ሜቢ ቤተሰብ ሳይፈቅድ ቀርቶ ሊሆን ይችላል፣ ወይም ደግሞ በተለያዩ ምክንያቶች ግን አብረው ተስማምተው ሄደው የሚጋቡ ከሆነ በድብቅ ኢሎፕድ እንላለን ወይም ኢሎፕ አደረጉ ይባላል። እሺ ቦት ጀልባ ማለት ነው። ሶፕ ስንል ሳሙና ማለታችን ነው። ስኖው ስንል በውጮቹ በረዶ ነገር የሚዘንበው አይነት በረዶ ስኖው ነው የምንለው። እኛ ጋር ያው የለንም እንግዲህ በርግጥ ተመስገን ከቅዝቃዜው አንጻር ያህል የሚያስመኝ ነገር አይደለም፣ ግን ያምራል። ግሮ ስንል ማደግ ነው። የሆነ ነገር ሲያድግ ግሮ እንላለን። ኦፕን ስንል መክፈት እንደማለት ነው። ሞመንት ማለት የሆነች ጊዜ ወይም ወቅት እንደማለት ነው። ቶ ስንል የእግር ጣቶቻችን ማለት ናቸው። ለእጅ ጣቶቻችን ፊንገር እንላለን። ለእግር ጣቶቻችን ከሆነ ቶ እንላለን። ፎ ስንል ጠላት እንደማለት ነው። ስለዚህ የወዳጅ ተቃራኒ ጠላት ነው ማለት ነው። ኦገስት የወር ስም ነው። እንግዲህ በውጮቹ 8ኛ ወር ማለት ነው ኦገስት የሚባለው። ፖዝ ስንል ማቆም፣ የሆነ ነገር በእንቅስቃሴ ላይ የነበረን ነገር ስናቆመው ፖዝ እንላለን ማለት ነው። እሺ አሁን ደግሞ ያው እንዳንረሳቸው በእያንዳንዱ አንዳንድ እንደ ኤግዛምፕል ወስደን እዚህ ጋር ኤግዛምፕል ሰርተንባቸዋል። እነዚህን እያነበባችሁ የበለጠ ድምፆቹን ቃላቶቹን እንድታስታውሱ ስለሚያግዛችሁ ማለት ነው። እናንተም ግን ኮመንት ሴክሽን ላይ ብታስቀምጡ የበለጠ ኢፌክቲቭ ይሆንላችኋል። ሌሰኑ እናያቸው እስኪ። የመጀመሪያዋን I hope all of you have a good day። ሁላችሁም መልካም ቀን እንዲሆንላችሁ ተስፋ አደርጋለሁ እያልኩ ነው። ስለዚህ ዋና እንድናያት የተፈለገችው ሆፕ የምትለው ቃል ነች። እዚህ ጋር ሆፕ ተስፋ አደርጋለሁ የምትለው ትነግረኛለች። ሁለተኛ ላይ we rowed a small boat across the river። ስለዚህ ማለት ደግሞ we rowed a small boat across the river። በወንዙ ላይ ትንሽዬ ጀልባ ነዳን ወይም ነድተን ነበር። ሮድ የምትል ቃል ስላለች ነድተን ነበር የሚለውን ያሳየኛል። ያለፈ ነገር ስለሆነ the snow fell softly። ስለዚህ ይሄ በረዶ የሚመስሉ ትንንሽ ነገሮች ቀስ ብለው እየወደቁ ነበር እንላለን። ያው ሬን አንልም ለስኖው ሲሆን ውሃ ነገር ስላልሆነ ድረስና ሬኒንግ የሚለውን ቃል አንጠቀመው። ስለዚህ ፌል እንላለን። እየወደቁ ነው ግን ቀስ ብለው ማለት ነው። እሺ have an open mind። have an open mind ማለት ነገሮችን ለመቀበል የተዘጋጀ ህሊና አእምሮ ይኑርህ እንደማለት ነው። ስለዚህ ሊትራሊ ያው መከፈት አይሆንም፣ ነገር ግን ነገሮችን መቀበል የሚችል አይነት ህሊና ይኑርህ ያለ ነው። the hero fights his foe። ስለዚህ ጀግናው ሰውዬ ጠላቱን ይዋጋል ወይ ይደባደባል ከጠላቱ ጋር። ብዙ ጊዜ ያው የፊልም አክተሮች ላይ መሪ ሆኖ የሚጫወተው ሰው ሂሮ እንለዋለን። እሱ ጠላቱ ጋር ይደባደባል ወይም ጠላቱን ይዋጋል እያለ ሊሆን ይችላል። Can you pause the movie till I return? ቅድም የነገርኳችሁ ማለት ነው። እስከምመለስ ድረስ ፊልሙን ልታቆምልኝ ትችላለህ ብለን እየጠየቅን ነው። ሰው ምን ተጠቅመናል? በእያንዳንዱ ቃል ላይ hope ስንል ኦ እና ኢ እዚህ ጋር ተመልከቷት። ሮድ ስልም ተመሳሳይ አይነት ጋለቻት ኦ እና ኢ ልክ እንደዚህኛዋ። ዋናዋ ቃል ግን እዚህ ጋር ኦ ኤ ስትመለከቱ ኦ ድምጽ ይሰራልኛል። ስኖው ስንል እዚህ ጋር ኦ ደብሊው ኦ የሚለውን ድምጽ ታመጣልኛለች። ኦፕን ስል ራሷ ኦ የምትለው ስፔሊንግ አሁንም የኦም ሳውንድ ታመጣልኛለች። እዚህ ጋር ፎው ስል ኦ እና ኢ አንድ ላይ ሆነው ኦ የምትል ድምጽ ይሰጡኛል። ሂሮ የምትለው ቃል ላይ ደግሞ እንደምታዩት እንግዲህ ከኮንሶናንት ሌተር በኋላ መታለች። ስለዚህ ኦ የምትለውን ድምጿን ትጠብቃለች። የመጨረሻዋ ላይ ካን ዩ ፖዝ ስል ኤ እና ዩ አብረው መተው እንደ ኦ ሆነው ተነበዋል ማለት ነው። ኦኬ ስለዚህ እስቲ ከመጀመሪያ ጀምሮ እያንዳንዱን ሳውንዶች ከኔ ጋር ሆናችሁ ስታዩ ከነበራችሁ እንኳን ደስ አላችሁ። ይሄ የመጨረሻው ፓርት ነው። ከዚህ በኋላ ስታነቡ ወይም ለማንበብ ወይም ልጆቻችሁን ለማገዝ ስትቀመጡ እየከፈታችሁ እነዚህን ድምጾቻቸውን ከዚህ ጋር ማየት ትችላላችሁ። በጣም ቀላል፣ በጣም በትንሽ ቀን ውስጥ ሊያልቅ የሚችል
አዲስ የሆነ የፊደል ገበታን እንግዲህ ሊተካ የሚችል ነገር ነው። የአማርኛው የፊደል ገበታ ስማችንን ለመጻፍ ይጠቅመናል። ይሄኛው የፊደል ገበታችን ግን እንግሊዘኛ ቃላቶችን ለማንበብ እጅግ በጣም እንደሚያግዛችሁ አልጠራጠርም። እናንተም ግን ኮመንት ካላችሁ ቢጨመር ወይም ቢቀነስ የምትሉት ነገር ካለ ማስቀመጥ ትችላላችሁ። እንደዚህ አይነት ትምህርቶች በተለይ ማንበብና መጻፍ ላይ በጣም ራሴን ማሻሻል ፈልጋለሁ፣ ራሴን ለልጄ ብቁ ማድረግ ፈልጋለሁ የምትሉ ካላችሁ በአካልም በኦንላይንም መማር ትችላላችሁ። በአካል መማር ምርጫችሁ ለሆነ ሰዎች አድራሻችን መገናኛ ከኢትዮ ሴራሚክስ ህንፃ ፊት ለፊት ተስፋዬ ወርቁ ህንፃ ቢሮ ቁጥር 405 እንገኛለን፣ 4ኛ ፎቅ ላይ። ነገር ግን ምርጫችሁ በኦንላይን መማር ከሆነ ስክሪኑ ላይ በምታዩት ስልክ ቁጥር መደወል ትችላላችሁ። እናንተን ለማስተናገድ ሁልጊዜ ዝግጁዎች ነን። በሚቀጥለው በሌላ ሌሰን እንገናኛለን። እስካሁን ግን ያላችሁን ሀሳብና አስተያየት መስጠት እንዳትረሱ። ሰብስክራይብ፣ ሼር እና ኮሜንት ማድረግ እንዳትረሱ። ምናልባት ያስፈልጋቸዋል ብላችሁ ለምታስቧቸው ስፔሻሊ ልጆች ላላቸው ሰዎች ሼር በማድረግ በጣም ትልቅ ውለታ ልትውሉላቸው ብዬ እመክራችኋለሁኝ። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ። ከብዳይ ጋር